በዛሬው የጤና ትምህርታችን የፈስ መብዛት ችግርን እንመለከታለን። የፈስ መብዛት ወይም ደግሞ በተደጋጋሚ መፍሳት በምን ምክንያት ሊከሰት ይችላል? የጤና ችግር ነው ወይስ ደግሞ አይደለም? እንዲሁም ደግሞ መፍትሄው ምንድነው? እንዴት መቀነስና ማስታገስ ይቻላል? የሚለውን በዚህ የጤና ትምህርታችን ላይ በስፋት የምንመለከተው ይሆናል። ይህ የጤና ቪዲዮ ጠቃሚና እንዲሁም አስተማሪ ስለሆነ ቪዲዮውን እስከ መጨረሻው እንድትመለከቱትና ሼር እና ሰብስክራይብ በማድረግ እንድትጀምሩ በትህትና ጠይቃችኋለሁ። ወደ ፕሮግራሜ እንለፋውን። መልካም ቆይታ ይሆንላችሁ። የፈስ መብዛት ወይም በተደጋጋሚ መፍሳት ምግብ በሚፈጭበት ቦታ የአየር መከተትን የሚያመለክት ሲሆን ይህም የሆድ ውስጥ ምቾት ማጣት ሊያስከትል ይችላል። ምንም እንኳን የተፈጥሯዊ ሰውነት ሂደት ቢሆንም አመጋገብ ወይም ደግሞ የምግብ መፈጨት ቦታዎች ውስጥ የሚኖረው የጤና ችግር ሁኔታውን ሊያባብሱት ይችላሉ። የፈስ መብዛት ምቾት ማጣትና ጭንቀትን ሊያስከትል የሚችል ችግር ነው። ብዙም ጊዜም የተወሰኑ ምግቦችን መመገብ ይከሰታል። ነገር ግን የከፋ የጤና ችግር ምልክትም ሊሆን ይችላል። አብዛኞቹ ሰዎች አልፎ አልፎ የፈስ መብዛት ወይም ደግሞ በተደጋጋሚ መፍሳት ያጋጥማቸዋል። በአብዛኞቹ ሁኔታዎች የአመጋገብና እንዲሁም የአኗኗር ዘይቤን ማስተካከል የፈስ መብዛትን ለመቆጣጠር ይረዳል። አንዳንድ ጊዜ ግን ይህ ችግር ከሌሎች የጤና ችግሮች ጋር ተያይዞ ሊመጣ ይችላል። ይህንን ልናውቅ ይገባል። በምግብ መፍጫ አካል ውስጥ አየር እንዲከማች የሚያደርጉ ሁለት ዋና ዋና ምክንያቶች አሉ። አንደኛ ስንበላ፣ ስንጠጣ ወይም ደግሞ ምራቅን ስንወጥ አነስተኛ መጠን ያለው አየር እንወጣለን። ይህም የተዋጠ አየር በአንጀት ውስጥ ይከማቻል። ሁለተኛው ምግብ ሲፈጭ በአንጀታችን ውስጥ ያሉ ባክቴሪያዎች ጋስ ወይም ደግሞ አየርን ይፈጥራሉ። ምግብ በምግብ መፍጫ ስርዓት ውስጥ በሚሰባሰብበት ጊዜ ወይም ደግሞ በሚፈጭበት ጊዜ ሰልፈር ይፈጠራል። ይህም ሰልፈር በሚመጣበት ጊዜ ሽታን ይፈጥራል ማለት ነው። ስለዚህ ፈስ የሚሸትበት ምክንያት በዚህ የሰልፈር ንጥረ ነገር ምክንያት ነው ማለት ነው። ታዲያ አየሩ እየተጠራቀመ ሲሄድ ሰውነታችን በአፍ በኩል በማጋሳት ወይም ደግሞ በፊንጢጣ በኩል በፈስ መልክ አየሩን ያስወግደዋል ማለት ነው። እንደ አማካኝ አንድ ሰው በቀን ከ5 እስከ 14 ጊዜ በፈስ መልክ አየርን ያስወግዳል ወይም ደግሞ ፈስን ይፈሳል ማለት ነው። ነገር ግን ከ20 ጊዜ በላይ በቀን ውስጥ መፍሳት ወይም ደግሞ በተደጋጋሚ መፍሳት ይህ በተደጋጋሚ ፈስ ወይም ደግሞ የፈስ መፍሳት ችግር እንለዋለን ማለት ነው። ነገር ግን ይህ ቁጥር ከሰው ሰው ሊለያይ ይችላል። አንዳንድ ሰው በተፈጥሯቸው የበለጠ ይፈሳሉ፣ ሌሎች ደግሞ በጣም አነስተኛ ነው። አሁን በመቀጠል የፈስ መብዛት ወይም ደግሞ በተደጋጋሚ መፍሳት መንስኤዎቹን እናያለን። የፈስ መብዛት በሰውነት ውስጥ በሚከናወነው የተለመዱ ሂደቶች ምክንያት ሊከሰት ይችላል ወይም ደግሞ የምግብ መፍጫ ስርዓትን ከሚጎዳ የጤና ሁኔታም ሊመጣ ይችላል። ስንበላ፣ ስንጠጣ ወይም ደግሞ ምራቅ ስንወጥ አየር እንወጣለን። ይህም በተለይ ሰውነታችን በማቀለሽ ወይም ደግሞ በአሲድ መመለስ ምክንያት ከመጠን በላይ ምራቅን ሊያመነጭ ይችላል። የተወሰኑ ምግቦች በተለይም ደግሞ ሰውነታችን ሙሉ በሙሉ መፍጨት የማይችሏቸው እንደ ስኳር፣ ስታርች እና ፋይበር የያዙ ምግቦች ወደ ትልቁ አንጀት ሲያ በባክቴሪያዎች እነዚህን ምግቦች መሰባበር ይጀምራል። በዚህ ጊዜም አየር ይፈጠራል ማለት ነው። ታዲያ የፈስ መብዛትን ሊያባብሱ የሚችሉ ምግቦች እነዚህ ናቸው። እንደ ጎመን፣ ብሮኮሊ፣ ቀይ ሽንኩርት ያሉ አትክልቶች፣ እንደ ስንዴ ወይም ደግሞ እንደ አጃ ያሉ እህሎች፣ እንደ ባቄላና ቦሎቄ ያሉ ጥራጥሬዎች፣ የወተት ተዋጽኦች እንዲሁም እንደ ዳቦ ባሉ የተጋገሩ ምግቦች ውስጥ የሚገኝ እርሾ እነዚህ የፈስ መብዛትን ሊያባብሱ የሚችሉ ምግቦች ናቸው ማለት ነው። በተጨማሪም እንደ ካርቦኔቲክ መጠጦች እና ሰው ሰራሽ ጣፋጮች ይህንን ችግር ያባብሳሉ። ሌላው በአንጀታችን ውስጥ የሚፈጠረው ችግር ምክንያት ይህ ችግር ሊከሰት ይችላል። የተወሰኑ ምግቦች በከፊል ሲፈጩ እንደተረፈ ምርት ሊፈጠር ይችላል። የተወሰኑ የጤና ችግሮች ታዲያ የፈስ መብዛትን ሊያስከትሉ ወይም ደግሞ ሊያባብሱ ይችላሉ ማለት ነው። እነዚህንም ስንመለከት አንዳንድ ስር የሰደዱ በሽታዎች የፈስ መብዛትን ሊያስከትሉ ይችላሉ። ለምሳሌ የክሮንስ በሽታ፣ አልሰርቲቭ ኮላይተስ፣ ዳይቨርቲኩላይተስ ወይም ደግሞ የትንሿ አንጀት ባክቴሪያ ከመጠን በላይ ማደግ። እነዚህ በተጨማሪም ደግሞ አንዳንድ የካንሰር አይነቶች በአንጀቱ በምግብ መፈጨት ስርዓት ውስጥ የሚከሰተው የቫይረስ፣ የባክቴሪያ ወይም ደግሞ የፓራሳይት ኢንፌክሽን ወይም የምግብ መመረዝ የአየር ክምችትን ሊያስከትል ይችላል። ለምሳሌ ኢኮላይ ኢንፌክሽን፣ አምቢያንስ ደግሞ እንደ ጃርዳ ያሉ በሽታዎች ይህንን ሁኔታ ወይም ደግሞ ይህንን ችግር ሊያስከትሉ ይችላሉ ማለት ነው። ሌላው የሆድ ድርቀት ነው። ሰገራ ከመጠን በላይ አየርን ለማስወገድ አስቸጋሪ ሊያደርገው ይችላል። ይህ ተጨማሪ የአየር ክምችትና ምቾት ማጣትን እንዲሁም ደግሞ የፈስ መብዛትን ያመጣል ማለት ነው። ሌላው አንቲባዮቲኮች ናቸው። እነዚህ በአንጀት ውስጥ ያለውን መደበኛ የአንጀት ባክቴሪያ ሊረብሹና የፈስ መብዛትን ሊያስከትሉ ይችላሉ። አዞቶር እና እንዲሁም ደግሞ ከመጠን በላይ ላክስቲቭ መጠቀም የፈስ መብዛት አደጋንም ሊጨምር ይችላል። ሌላው ደግሞ ሌሎች ምክንያቶችም ለምሳሌ እርግዝና፣ ሄኒያ ወይም ደግሞ ቡና፣ የጣፊያ መቆጣት፣
የወር አበባ ከመምጣት በፊት ያለው ህመም፣ ኢንዶሜትሪስ እና ሌሎችም ችግሮች የፈስ መብዛት ወይም ደግሞ በተደጋጋሚ መፍሳትን ሊያስከትሉ ይችላሉ ማለት ነው። የምግብ መመረዝ ወይም ደግሞ የአንጀት መዘጋት ምልክቶች ካሉ ታዲያ ወይም በሰገራ ውስጥ ደም መታየት ካለ እነዚህ አስቸኳይ የህክምና እርዳታ የሚያስፈልጉ ምልክቶች ናቸው ማለት ነው። በዚህ ጊዜ አንዳንድ ተመልካቾች የሚጠይቋቸውን ጥያቄዎች እንመልከት። አንደኛው ጥያቄ ጠዋት ጠዋት ብዙ እፈሳለሁ ችግሩ ምንድነው የሚል ነው። ለዚህ ጥያቄ መልስ ስንሰጥ ጠዋት ላይ መፍሳት ብዙ ጊዜ ከምትበሉት የመጀመሪያ ምግብ ጋር የተያያዘ ነው። በተለይ ከመጠን በላይ ፋይበር ወይም ደግሞ ስኳር የበዛባቸው ምግቦች ጠዋት ላይ ያበረታታሉ። ነገር ዶክተር ማማከር ይመከራል። ሌላው ምክንያት በፍጥነት መብላት ነው። ምክንያቱም በፍጥነት ስንበላ ብዙ አየር እንውጣለን። ሁለተኛው ጥያቄ የልጄ ሆድ ሁልጊዜ ይነፋል እና ይፈሳል፣ ምን ልስጠው የሚል ጥያቄ ነው። ለዚህ ጥያቄ መልስ ስንሰጥ ለልጆች የፈስ መብዛት ከምግብ አለርጂ ወይም ከላክቶስ ኢንቶለራንስ ጋር የተያያዘ ሊሆን ይችላል። ግን ከልጅ ህክምና ባለሙያ ማማከር በጣም አስፈላጊ። ልጆን ወተት ከመስጠት ለጥቂት ቀናት ያቆሙና ለውጡን ይመልከቱ። ግን ከዚያ በፊት ዶክተር ማማከር ይሻላል። እንዲሁም የልጁን የአመጋገብ ልማድ መመልከት ያስፈልጋል። ምክንያቱም አንዳንድ ምግቦች በልጆች ላይ ይህንን ችግር ያባብሳሉ። ሶስተኛው ጥያቄ ደግሞ በክፍል ውስጥ ስፈሳ አፍራለሁ፣ እንዴት መቆጣጠር እችላለሁ የሚል ነው። ለዚህ ጥያቄ መልስ ስንሰጥ ትምህርት ቤት ወይም ስራ ላይ እያሉ ማፈር የሚያሳፍር ነገር ነው። ምክሬ ከመሄድ በፊት የሚያበረታቱ ምግቦችን አትብላ፣ ቀስ ብለህ ብላ እና አስፈላጊ ከሆነ የሆድ መድኃኒት ይዘህ ሂድ። ግን አትጨነቅ፣ ሁላችንም እንፈሳለን። እንዲሁም በውሃ መጠጣትና ከመጠን በላይ ካርቦኔትድ መጠጦችን አለመጠጣት ይህንን ችግር ይቀንሳል። ይህን ችግር ይቀንሳል። አራተኛው ጥያቄ ከምግብ በኋላ ሁል ጊዜ እፈሳለሁ፣ ምን ማድረግ አለብኝ? ለዚህ ጥያቄ መልስ ስንሰጥ ከምግብ በኋላ መፍሳት በአብዛኛው ከምግብ መፈጨት ሂደት ጋር የተያያዘ ነው። አንዳንድ ምግቦች በተፈጥሯቸው ብዙ ጋዝ ይፈጥራሉ። ከምግብ በኋላ ቀስ ብሎ መራመድ ወይም ትንሽ እንቅስቃሴ ማድረግ ጋሱን ለማስወገድ ይረዳል። እንዲሁም የሚበሉትን ምግብ ከተመለከቱ የትኞቹ ምግቦች እንደሚያበረታቱ ለይተው ማወቅ ይችላሉ። አምስተኛ ጥያቄ አንዳንድ ጊዜ ሆዴ በጣም ያቃጥለኛል እና ፈሳለሁ፣ ምን ማድረግ አለ? ለዚህ ጥያቄ መልስ ስሰጥ የሆድ ቃጠሎ ከፈስ መብዛት ጋር ሲመጣ የምግብ መፈጨት ችግር ወይም የጨጓራ አሲድ መጨመር ሊያመለክት ይችላል። በዚህ ጊዜ ቅመም የበዛባቸውን፣ ዘይት የበዛባቸውና አሲዳማ የሆኑ ምግቦችን ማስወገድ ያስፈልጋል። እንዲሁም ትንሽ ትንሽ ምግብ መመገብ እና ከምግብ በኋላ ቀጥ ብሎ መቀመጥ ይረዳል። ነገር ግን በቀጣይነት እየፈሱ ካስቸገሩት ዶክተር ማማከር አለቦት። አሁን ደግሞ ወደ መፍትሄው እንምጣ። ይህንን ስንል የፈስ መብዛትን ወይም ደግሞ በተደጋጋሚ መፍሳትን እንዴት ማስተካከልና ችግሩን መፍታት ይቻላል የሚለውን እንመለከታለን። በመጀመሪያ የቤት ውስጥ መፍትሄዎችን ነው የምናየው። ይህንን ስንል የአኗኗር ዘይቤያችንን ማስተካከል ማለት ነው። የፈስ መብዛት በአብዛኛው አሳሳቢ ችግር እንዳልሆነ ማወቅ አስፈላጊ ነው። የአኗኗር ዘይቤ እንዲሁም ደግሞ አመጋገብን መቀየር ብቻ ዘላቂ የሆነ ወይም ደግሞ በቂ የሆነ መፍትሄ ሊሰጠን አይችልም። አመጋገብ ስንል የፈስ መብዛትን ሊያስከትሉ የሚችሉ ምግቦችን ባለመመገብ ማስወገድ ማለት ነው። ለምሳሌ በደንብ ሊፈጩ የማይችሉ ከፍተኛ መጠን ያለው ካርቦሃይድሬት የተያያዙ ምግቦችን ማስወገድ ያስፈልጋል። ቅድም የዘረዘርኳቸውን የምግብ አይነቶች ማለት ነው። በምትኩ በቀላሉ ሊፈጩ የሚችሉ ካርቦሃይድሬት የያዙ ምግቦችን መመገብ። ይህም ስንል እንደ ሙዝ ወይም ሰላጣ፣ ቲማቲም፣ ሩዝ፣ እንቁላል እንዲሁም ደግሞ ፍራፍሬዎችን መመገብ ያስፈልጋል። እንዲሁም አንዳንድ የአትክልት አይነቶችን በማብሰል ለመመገብ መሞከር ይቻላል። ምክንያቱም ማብሰል አንዳንድ የሚያበረታቱ ንጥረ ነገሮችን ይቀንሳል። የፈስ መብዛትን ሊቀንሱ የሚችሉ ሌሎች ነገሮች ወይም ደግሞ መፍትሄዎች አሉ። እነሱም የመጀመሪያው አነስተኛ ምግብን መመገብ ነው። አንድ ሰው በቀን 3 ጊዜ አብዝቶ ከመመገብ ይልቅ አነስተኛ መጠን ያለው ምግብ መመገብ ይኖርበታል። እነዚህም ምልክቶች ለመቀነስ በተለይ ደግሞ የሆድ መነፋት ችግርን ለመቀነስ ይረዳል። የናና ሻይ ለዚህ ችግር ጥሩ የሆነ መፍትሄ ይሰጣል። በሁለተኛ በቀስታ መመገብ ነው። የምግብ መፈጨት በአፍ ውስጥ ይጀምራል። ስለዚህ ሰዎች ከመዋጣቸው በፊት ምግብን በደንብ ማኘክ ይኖርባቸዋል ማለት ነው። ሶስተኛው ማስቲካና ካርቦኔትድ መጠጦችን ማስወገድ ነው። ማስቲካ ማኘክ ሰዎች ብዙ አየር እንዲውጡ ወይም ደግሞ አየር እንዲያስገቡ ያደርጋቸዋል። ይህም መፍሳትን ሊያስከትል የሚችል ችግር ነው። ማስቲካን አዘውትሮ ከማኘክ መቆጠብ ያስፈልጋል። እንዲሁም ደግሞ ካርቦኔትድ የሆኑ መጠጦችን ማለትም የለስላሳ መጠጦችን አብሮ መቀነስ ያስፈልጋል። ሌላው ማጨስን ማቆም ነው። ማጨስ ሰዎች ብዙ አየር እንዲወጡ ያደርጋቸዋል። ይህም የምግብ መፍጨትን ሊያስቆጣ ይችላል። ይህንን ጎጂ የሆነ ተግባር የምታደርጉ ከሆነ ማቆም አለባችሁ። ስፖርት ወይም ደግሞ እንቅስቃሴ መስራት ያስፈልጋል። የአካል ብቃት እንቅስቃሴ ስታደርጉ የምግብ መፈጨት ተግባር ይሻሻላል። ይህም ደግሞ አየርና የፈስ መብዛትን ለመቀነስ ይረዳል ማለት ነው። አየር ስንል በሆድ ውስጥ አየር መከማቸትን እንዲሁም
እንዲሁም ደግሞ የሆድ መነፋት ችግርን ለመቀነስ ይረዳቸዋል ማለት ነው። ሌላው ለዚህ ችግር ጥሩ መፍትሄ የምንለው ብዙ ውሃ መጠጣት ነው። በቂ ውሃ መጠጣት የፈስ መብዛትን የሚያስከትሉ የተለመዱ ችግሮች የሆኑትን የሆድ ድርቀት ለማስታገስ ይረዳል። ሌላው ደግሞ ዝንጅብል መመገብ ወይም ደግሞ ዝንጅብል መጠቀም ነው። እንደሚታወቀው ዝንጅብል የምግብ መፈጨትን እንደሚያግዝ ይታወቃል። የምግብ መፈጨት ማሻሻል የፈስ መብዛትን፣ የሆድ መነፋት ችግርን ለመቀነስ ይረዳል። ስለዚህ ዝንጅብልም ጥሩ የሆነ መፍትሄ ነው ማለት ነው። በተጨማሪም ካሮት ወይም ወይን ከምግብ በኋላ መብላት የምግብ መፈጨትን ይረዳል፣ ጋዝን ይቀንሳል። ስለዚህ እንደ አጠቃላይ የአኗኗር ዘይቤንና አመጋገብን ማስተካከል ብዙ ጊዜ የፈስ መብዛትን ለመቀነስ ይረዳል። ከዚህም ባለፈ ግን ይህን ችግር ሊያስተካክሉ የሚችሉ ቅድም ያልኳቸው የጤና ችግሮች በተለይ በምግብ መፈጨት አካላት ውስጥ የሚከሰቱ የጤና ችግሮች ካሉ እነዛን ቀድሞ መታከምና በጊዜ መፍትሄ ማግኘት ያስፈልጋል ማለት ነው። ለምሳሌ የሆድ ቁርጠት ወይም የሚያቋርጥ የሆድ ህመም ካለ ወዲያውኑ ዶክተር ማማከር አለቦት። ከዚህ ጋር በተያያዘ በመጨረሻው አንዳንድ ከዚህ ችግር ጋር ሊከሰቱ የሚችሉ ማለትም ከፈስ መብዛት ጋር ሊከሰቱ የሚችሉ በፍጹም ችላ ማለት የሌለባቸው ምልክቶች አሉ። እነዚህ ምልክቶች ምንድን ናቸው? እነዚህ ምልክቶች እነግራችሁና ፕሮግራሜን የማበቃ ይሆናል ማለት ነው። ያልተለመደ የፈስ መብዛት ካላችሁ ወይም ደግሞ ከፈስ መብዛት ጋር ሌሎች ምልክቶች ካጋጠሟችሁ ምርመራ ማድረግ ይጠበቅባችኋል። እነዚህ ምልክቶች የሆድ መነፋት፣ የማያቋርጥና ከባድ የሆነ በተደጋጋሚ መፍሳት ወይም ደግሞ የፈስ መብዛት ካለ፣ ማስመለስ፣ ተቅማጥ፣ ያልታሰበ የክብደት መቀነስ ካለ፣ በሰገራ ውስጥ ደም መኖር፣ እነዚህ ፈጽሞ ችላ ሊባሉ የማይችሉ ምልክቶች በመሆናቸው ወይም ደግሞ ከባድ ጤና ችግር ሊያመለክቱ ስለሚችሉ እነዚህ ምልክቶች ካስተዋላችሁ በጊዜውኑ መታከምና ሕክምና ማድረግ ያስፈልጋል ማለት ነው። በተጨማሪም የማያቋርጥ ድካም ወይም የትኩሳት ምልክቶች ካሉ እነዚህም አሳሳቢ ናቸው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ አይርሱ። ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ፣ ሁሉንም በትክክል መልስላችኋለሁ። ስለ ፈስ መፍሳት ችግር ወይም ደግሞ እኔ ያልጠቀስኩት ነገር ካለ ኮሜንት ላይ ጻፉልኝ። በቀጣይ ጠቃሚ ቪዲዮ እስከምንገናኝ ድረስ ጤና ይስጥልኝ።